ጭንቅ ያላችሁ ሰዎች ካላችሁ ህይወታችሁ በጣም የከበዳችሁ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። አንዳንድ ጊዜ በህይወታችን ምክር አይደለም የሚያስፈልገን፣ ፕላንም እቅድም አይደለም የሚያስፈልገን። በህይወታችን የሚያስፈልገን ፍራስትሬት አለማድረግ፣ አለመፈራረስ፣ ተስፋ አለመቁረጥ ብቻና ብቻ ነው። ይህንን በአንድ ታሪክ አስደግፌ ልንገራችሁ። ነቢይ ሙሳ ዓለይሂ ሰላም ፊርዓውን ከኋላቸው እያባረራቸው ገና ስለ እምነታቸው ብዙ የማያውቁ በኒ እስራኤሎችን አስከትለው እየሄዱ ከፊት ለፊታቸው ባህር ገጠማቸው። ከኋላ ሰራዊት፣ ከፊት ለፊት ባህር። ምን ያደርጋል? በኒ እስራኤሎች ኢና ለሙድረኩን፣ በቃ እኛ አለቀልን፣ በእርግጥ እኛ አለቀልን አሉ። በኒ እስራኤሎች አልዋሹም። በነገራችን ላይ የነበሩበትን ያሉበትን ተጨባጭ እንዳለ የተናገሩት፣ ምንም ማምለጫ መንገድ የለም። ከዚህም ድፍን ነው፣ ከዚህም ድፍን ነው። ነገር ግን ነቢይ ሙሳ በዚህ ሁላ ነገር ውስጥ ሆነው ያዩ የነበረው ሌላን ነገር ነው። ከሶስት ፊደላት የተዋቀረ ቃልን ከአንደበታቸው አወጡ። ከላ አሉ። በፍጹም ኢና ለሙድረኩን ሲሏቸው ከላ አሏቸው። ሱብሃነላህ። ነቢይ ሙሳ እዚህ ቦታ ላይ ያዩ የነበረው ባህሩን ሳይሆን ባህሩን የፈጠረውን ጌታ ነበር። በዚህ ሰዓት ላይ ብዙ ተአምራቶች ከዚህ በፊት አሳይተዋሉ። እባብን ቀይረዋሉ፣ ከብብታቸው ብርሃን አውጥተው አሳይተዋሉ። ነገር ግን አሁን ተአምር ያለኝ ያድነኛል ምናምን አልነበረም ያሉት። እዚህ ድረስ ያደረሰኝ ጌታ በፍጹም ትቶ አይተወኝም። በህይወታችን ሁለት ውጣ ውረዶች ወይም በህይወታችን ሁለት መንታ መንገዶች ላይ ብዙ ጊዜ እንሆናለን። የመጀመሪያው ኢምፖሲብል የሚመስል ተጨባጭ፣ ምንም መውጫ የሌለው ተጨባጭ፣ ምንም አይነት ምክንያቶችን ሰበቦችን ብንደረድርለት ለማምለጥ ብንሞክር የማይወጣ ድፍን የሆነ በር፣ እንዲሁም አላህን የሚያምን ደግሞ ልቦና። እንደዚህ አይነት ሁኔታዎች እንገባለን። አላህ ሱብሓነሁ ወተዓላ አንዳንድ የፈተናዎችንም እዚህ ደረጃ እስኪደርሱ ድረስ ይጠብቃቸዋል እኛን ይፈርጀን ዘንድ። እስከ መጨረሻው ያለን ነገር አሟጠን ከተጠቀምን በኋላ ታግለን ፍራስትሬት ሳናረግ አላህ እንድንል ማለት ነው። ኢነላህ ባሊጉ አምሪ፣ አላህ ሱብሓነሁ ወተዓላ የእሱ ውሳኔ የሚፈጸም ነው የሚሆን ነው ብለን እስክናምን ድረስ። ስለዚህ አንዳንድ ጊዜ በህይወታችን ምክርም ሀሳብም ፕላንም መታገልም ምናልባት ሊያስፈልገን ይችላል። ይህን ሁላ ስቴፕ ከሄድን በኋላ አላህ እንድንል እየጠበቀን ይሆናል። አላህ ሱብሓነሁ ወተዓላ ምናልባት መፍትሄ ይሆናችኋል ብዬ ስላሰብኩ ነው። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።